በምድር ላይ እጅግ የበለጸገው ስፍራ የኩዌት ወይም የኢራቅ ወይም ደግሞ የሳውዲ አረቢያ የነዳጅ ማምረቻ ስፍራዎች አይደሉም። አሊያም ደግሞ የሳውዝ አፍሪካ ወርቅና ዳይመንድ ማውጫ ማይንስ ወይም ዋሻዎች አይደሉም። ሊደንቅህ ይችላል። ነገር ግን እጅግ የበለጸገው ስፍራ ከቤት በጥቂት ርቀቶች ላይ ታገኘዋለህ። በአካባቢክ በሚገኘው የመቃብር ስፍራ ከአፈሩ በታች ተቀብሮ የምታገኘው ያልተኖሩ ህልሞችን ነው። ያልተዘመሩ ዝማሬዎች፣ ያልተጻፉ መጽሐፍት፣ በሰዓሊ ሸራዎች ላይ ያላረፉ የስነ ጥበብ ስራዎች፣ ያልተጋሩ ሀሳቦች፣ እውን ያልሆኑ ራእዮች፣ ያልተፈጠሩ ፈጠራዎች፣ ያልተኖሩ ህልሞችን በአጭሩ በዚህ በመቃብር ስፍራ ሞልተው እናገኛቸዋለን። ይህንን የተናገረው እውቁ አነቃቂ ተናጋሪና የብዙ እውቅ መጽሐፍት ደራሲ የሆነው ማይልስ ሙንሮ አንደርስታንዲንግ ዩር ፖቴንሻል በተባለ መጽሐፍ ውስጥ ነው። ጥቅጥቅ ያለው ደን ከየት መጣ ብለን ብንጠይቅ ከትንሽ ዘር ውስጥ የመጣ ነው። አንድ ትልቅ የሚሆን ዛፍ፣ ረጃጅም ቁመት ያላቸው ዛፎች የሚመጡት ከአንዲት ጠብታ ከምትመስል ነጥብ ከምትመስል ዘር ውስጥ ነው። በሁላችንም ውስጥ ልክ እንደዚሁ ትልልቅ ፖቴንሻሎች አሉ። ጥያቄው ግን ምን እያደረግንበት ነው? በውስጣችን ያለውን ፖቴንሻል አውቀነዋልስ ወይ የሚለው ነው የመጀመሪያው ጥያቄያችን የሚሆነው። ለሰከንድ እስቲ ቆም ብለህ ዙሪያህን ተመልከት፣ አካባቢን አስበው። ዛሬ ዓለም ለደረሰችበት የቴክኖሎጂ ጥግ፣ የዘመናዊነት ጥግ መድረስ ብዙ አስተዋጽኦ ያደረጉ ሰዎች አሉ። በጣም እውቅ የሆኑ ሰዎች አሉ። እነዚህ ሰዎች በውስጣቸው ያለውን አቅም ወይም ችሎታ ወይም ብቃት ባይጠቀሙበት ብለህ ደግሞ አስብ፣ ምን ሊፈጠር እንደሚችል ሁላችንም እናውቀዋለን። በእነዚህ ሰዎችና በእኛ መካከል ያለው ልዩነት በጣም ጥቂት ነው ወይም ደግሞ አንድ ነው ልንል እንችላለን። አንደኛ በውስጣቸው ያለውን እምቅ አቅም ወይም እምቅ ጉልበት ወይም ፖቴንሻላቸውን ወይም ደግሞ ጸጋቸውን፣ ተሰጧቸውን መለየታቸው አንደኛ ሲሆን፣ ከዛ በመቀጠል ሁለተኛው ደግሞ ያንን ውስጣቸው ያለውን ነገር ለማውጣት ዋጋ ለመክፈል ዝግጁ መሆናቸው ነው። ሁላችንም አንደርስታንድ ልናደርገው የሚገባ ነገር ትልልቅ ነገሮች እንዲሁ ዝም ብለው እንደማይመጡ ነው። ማለት አንድ ሰው ትልቅ ቦታ መድረስ የሚፈልግ ከሆነ ወይም ደግሞ ትልልቅ ህልም ያላቸው ሰዎች የሚታወቁበት ዋና ነገር ቢኖር ዋጋ በመክፈል ነው። ምክንያቱም ህልም በራሱ ዋጋ ስለሚያስከፍል። ፖቴንሻላቸውን አሟጠው በተጠቀሙ ሰዎችና በእኛ መካከል ያለው አንድ ልዩነት አለ። እሱ ልዩነት ደግሞ ምንድነው? አንደኛ እነዚህ ሰዎች በውስጣቸው ያለውን አቅም ለማውጣት ጊዜ ሰጥተዋል። ያ ማለት በውስጣቸው ያለውን ጩኸት ለመስማት ጊዜ ሰጥተውታል ማለት ነው። አሁን ለምሳሌ ቶማስ ኤዲሰንን ብናስበው ይሄ ሰው ለኤሌክትሪሲቲ የነበረው የሆነ ፍላጎት ነበረው፣ ወይ ደግሞ የሆነ ፈጠራ ለመስራት የሆነ ፍላጎት ነበረው፣ ኦር ፓሽን ነበረው። ያንን ፓሽን ፎሎ ስላደረገው ነው ዛሬ የመብራትን የመፍጠር አቅም ኖሮት ለእኛ ሁሉ ለመጥቀም የበቃው። ወይም ደግሞ ብዙ ተጽዕኖ ፈጣሪ ሰዎችን አንትራፕረነሮችን ብናስባቸው ኦር ደግሞ ክሪኤተርስ ብለን ብናስብ ሁሉም በውስጣቸው ያለውን ጩኸት ለመስማት ጊዜ ስለሰጡ ነው። አንደኛው ነገር እሱ ነው። ይህን ስናስብ እንግዲህ እኔ ምን እያደረኩ ነው የሚለውን ጥያቄ መጠየቅ ያስፈልጋል። ይሄ ማለት በውስጥ ያለውን ጩኸት ለመስማት ምን ያህል ዝግጁ ነኝ? ወይም ደግሞ በውስጥ ያለው ጩኸት ስንል ፑሽ የሚያደርገን ነገር እንድናደርገው እንድንሰራው ሁሉ የምናስበው ነገር ሊኖር ይችላል። ይሄ ማለት አሁን ለምሳሌ እኔ እኮ እንደዚህ ብሰራ እኮ እንደዚህ አይነት እኮ ፍላጎት አለኝ፣ ይህን ባደርግ እኮ የምንላቸው በውስጣችን ፍላጎቶች አሉ ሁላችንም ውስጥ። እነዛ ልክ እንደ ዛፉ ትንንሽ ዘሮች ናቸው። ይሄ ማለት እነዚህ ትንንሽ ዘሮች በትክክለኛ ቦታ ካልዘራናቸው፣ ይሄ ማለት ለም በሆነ አፈር ላይ ካላደረግናቸው፣ እሱ ብቻ ደግሞ በቂ አይሆንም፣ ውሃ ካላጠጣናቸው፣ በቂ ብርሃን በሚያገኝበት ቦታ ካላስቀመጥናቸው፣ ካልተንከባከብናቸው ዛፍ ሊሆኑ አይችሉም፣ ወይም ደግሞ ዛፍ ሊሆን አይችልም። ልክ እንደዚሁ በውስጣችንም ያለው አቅም በቂውን የሆነ ካልቲቬሽን ካላደረግንለት ውጤታማ አንሆንም ማለት ነው። ይሄ ምን ማለት ነው? በውስጣችን ያለው ልናደርገው የምንፈልገው ልንሰራ የምንፈልገው እኔ እኮ ያ ነገር እኮ ነበረ ፍላጎቴ፣ ምኞቴ እኮ እዛ ውስጥ መቆየት ነበረ፣ ፓሽኔ እኮ ይህን መስራት ነው፣ ስዕል ብስል እኮ ደስ ይለኛል፣ ወይም ደግሞ መሐንዲስ የመሆን ፍላጎት፣ አርክቴክት የመሆን ፍላጎት በውስጣችን አድሮ ሊሆን ይችላል። ዶክተር፣ ብዙ ነገሮች ፖቴንሻሎች አሉን። እነዚህን ነገሮች ግን
ለማድረግ አንደኛ ጊዜ መስጠት ያስፈልገዋል። አሁን ዘመናችን በጣም ሩጫ የበዛበት ነው። የሆነ ከጧት ጀምሮ እስከ ማታ ስንሮጥ ነው የምንለው። ግን የምንሮጥበት ጉዳይ የምር ጥሪያችን ነው ወይ ብሎ መጠየቅም ያስፈልጋል። ማለት በተጠራውበት ነገር ነው ወይ፣ ጸጋ ባለኝ ጉዳይ ነው ወይ ዋጋ እየከፈልኩ ያለሁት የሚለውንም መረዳት ያስፈልጋል። እነዚህ ሰዎች ከኛ የሚለዩበት አንደኛው ነጥብ ለህልማቸው ለራያቸው ለመለየት ህልማቸውን ራያቸውንም ለመለየት ጊዜ ሰጥተውት ነበረ ማለት ነው። የመጀመሪያው እሱን እናገኛለን። ሁለተኛ ኦብሰስድ ሆነዋል በጉዳዩ ላይ። ይሄ ማለት ጊዜ ከሰጡት በኋላ ያንን ነገር ላይ ብቻ ትኩረታቸውን ያደርጋሉ። የትኛውም ውጤታማ የሆነን ሰው ብትጠይቁት ፎከስ ወሳኝ ጉዳይ እንደሆነ ይነግራቸዋል። ይሄ ማለት 100 ነገሮች ውስጥ ስለገባን ውጤታማ አንሆንም። 10 ነገር ስላሳደድን አንዱን እንይዘዋለን ማለት አይደለም። ያው አባባል አለ አይደል? ታውቁታላችሁ። 3 4 ያሳደደ ሰው ሁሉንም ያገኛል ማለት አይደለም፣ ሊያጣቸው ይችላል። 2 እግር አለኝ ተብሎ ወደ ዛፍ ላይ ወጣም እንደሚባለው ማለት ነው። ፎከስ ወሳኝ ነገር ነው በህይወት ውስጥ። አሁን በእኛ ዘመን ደግሞ በጣም ያጣነው ነገር ፎከስ ነው። ለምን ከተባለ ሶሻል ሚዲያው ብዙ ነገራችንን ወስዶብናል። ኤነርጂያችንን ይወስደዋል። የአእምሮ ካፓሲቲያችንን ይወስደዋል። ልንሰራ የምንችለው ነገር ሁሉ ከእጃችን ሾልኮ ያመልጣል። ባለፈው በነበረው ቪዲዮ ላይ ያነሳውላችሁ ሀሳብ አለ። 9 ዓመት ብቻ አለን ብዬ አንስቼላችሁ ነበር። ይሄ ማለት ምን ማለት ነው? ልንሰራ የምንችልበት ውጤታማ ልንሆን የምንችልበት 9 ዓመታት ብቻ ናቸው በእጃችን ውስጥ ያሉት። ማንበላበት፣ ማንተኛበት፣ ሌላ ነገር ማናደርግበት፣ ኢፌክቲቭሊ ልንሰራ በምንፈልገው ፓሽናችን በሆነ ጉዳይ ውስጣችን ባለው ፖቴንሻል ላይ ልንሰራበት የምንችለው 9 ዓመት ስፔሲፊክ ነው ያለው። ምን እያደረግን ነው? ሶሻል ሚዲያ ላይ ደግሞ በተቀመጥን ቁጥር ይሄ ጊዜ በጣም የበለጠ ያጥርብናል። ወይም ደግሞ ምንም ሳንሰራ አመቱ ዝም ብሎ ሹልክ ብሎ ይሄድብናል። በአንድ አመት ውስጥ አሁን ያው ሁላችንም የምንኖረው ህይወት ስለሆነ ለሁላችሁም ግልጽ ነው። ማለት 2018 መች እንደገባ ታውቃላችሁ? ትላንት ብለን በምናስበው ደረጃ ነው። አሁን ጥር ገብቷል። ማን ያስበዋል? ማለት በጣም ጊዜው ሄዷል። ግን ምን አደረግን በዚች ታይም ውስጥ? ምን ሰራንበት በዚህ ወቅት ውስጥ? ይህን ማሰብ በጣም ወሳኝነት አለው ብዬ አስባለሁ። ሁለተኛው ፎከስ ይፈልጋል ያልኳችሁ ከዚህ ጋር የተገናኘ ነው። ማለት ምን አደረግኩ ብለን ስናስብ ምን ነገር ላይ ፎከስ አደረግኩኝ፣ የትኛው ጉዳይ ላይ ፎከስ አድርጌ ሰራሁኝ፣ ወይም ደግሞ ሲጀመር አመቱ ሲጀመር ያቀድኩት እቅድ ሊኖር ይችላል። እዛ እቅድ ላይ ትኩረት ሰጥቼ ሰርቻለሁ ወይስ ደግሞ ብዙ ነገሮችን እያደረግኩ ነው ጊዜን እያሳለፍኩ ያለሁት? ትኩረት በጣም ወሳኝ ነገር ነው በውስጣችን ያለውን ፖቴንሻል ገልጦ ለማውጣት። ሶስተኛው እንግዲህ ፐርሲስታንት መሆን ነው። ወይም ማለት ፎከስ ባደረግንበት ጉዳይ ላይ ደጋግመን መሞከር። ሊያደክም ይችላል፣ ሊያሰለች ይችላል። አንዳንዴ መንዴን ይሆናል። ያ ማለት በቃ የሆነ ሪፒቲሽን ስለሚሆን፣ ነገር ግን በዛ ሁሉ ውስጥ ፐርሲስታንት መሆን በጣም ወሳኝነት አለው። አስተውላችሁ ከሆነ በአንድ አለት ላይ በተደጋጋሚ የሚያልፍ ውሃ አለቱን የመሸርሸር አቅም አለው። ይሄ ማለት ከአለት በላይ ውሃ ጠንካራ ሆኖ ሳይሆን፣ ነገር ግን ውሃው ፐርሲስታንት ስለሆነ ነው፣ ያለማቋረጥ ስለሚፈስ ነው በዛ ነገር ላይ። ኦፍኮርስ ውሃ በጣም ፓወር አለው። ትልልቅ ነገሮችን እንኳን ጠንካራ የምንላቸው ነገሮች ራሱ ለመቁረጥ አቅም አለው በጣም ኃይለኛ በሆነ ኢንጀክተሮች በሚወጣበት ወቅት። ነገር ግን ይህን ሀሳብ ሳነሳላችሁ ምንድነው ሀሳቡ? ቀስ ብሎ የሚፈሰው ውሃ ያንን አለት የመሸርሸር አቅም አይኖረውም። ምክንያቱም ቀስ ብሎ የሚፈስለው ውሃው በጣም ደካማ እንደሆነ ነው የሚታሰበው። ነገር ግን ከፐርሲስታንስ የተነሳ ያለማቋረጥ አንድን ነገር ኮንቲኒዋሊ ፐርሲው ከማድረጉ የተነሳ ያንን ነገር ኢሮድ የማድረግ አቅም አለው። ሴም ቲንግ እኛም በውስጣችን ያለውን አቅም ፎሎ ባደረግነው ቁጥር፣ ያለማቋረጥ በዛ ጉዳይ ላይ በሰራንበት ቁጥር፣ በተማርን ቁጥር፣ ባነበብን ቁጥር፣ ነገሩ ላይ ኤክስፐሪመንት ባደረግን ቁጥር፣ ኦር ደግሞ ኢንተርንሺፖችን በሞከርን ቁጥር ውጤታማ የመሆን ነገራችን ሀይ ይሆናል ማለት ነው። ሶስተኛው ፐርሲስታንት መሆንን ከኛ ይጠይቃል ማለት ነው። አንድ ወዳጄ እንደዚህ ይለኝ ነበረ፣ የኔን ነገር ይዛ አትሙት ይለኝ ነበረ። ይሄ ማለት በእናንተ ውስጥ፣ በአንተ ውስጥ፣ በአንቺ ውስጥ ያለው ነገር የእኔ ነው። ይሄ ማለት በአንቺ ውስጥ ያለው አቅም፣ በአንቺ ውስጥ ያለው ፖቴንሻል፣ በአንተ ውስጥ ያለው አቅም፣ በአንተ ውስጥ ያለው ፖቴንሻል ለእኔ እንዲሆን ነው አምላክ በሁላችንም ውስጥ አቅምን ያስቀመጠው። ይሄ ማለት በአንተ ውስጥ ያለው ነገር እኔ የምገለገልበት ይሆናል፣ እኔ ውስጥ ያለው ነገር እናንተ የምትገለገሉበት ይሆናል። ስለዚህ የኔን ነገር ይዘህ አትሙት ይለኝ ነበርና በጣም ትልቅ ትምህርት ነበር ለእኔ በወቅቱ። እንደዚህ ብሎ የሚያነሳልኝ ምንድነው፣ በህልምና ራእዮች ላይ ፎከስ
አርጋሃል ወይ ብሎ ለመጠየቅ ሲፈልግ ነውና አይ እንደው እንደዚህ ሆኜ ቢዚ ነኝ ትንሽ ምናምን የሚል ምክንያት ካነሳሁኝ አይ የኔ ነገር ይዘህ አትሙት ይለኛል። ያ ማለት እኔ መጽሐፍ የምጽፍ ከሆነ የምጽፈው መጽሐፍ ለኔ አይደለም or ደግሞ በኔ ኤክስፒሪየንሶች ያሳለፍኩት ነገር ሊሆን ይችላል ማካፍለው ለእናንተ የሚጠቅም ነው። እናንተ የሆነ ነገር ስትሰሩ በእናንተ ውስጥ ባለው ፖቴንሻል የሆነ ነገር ስትተገብሩ ለእኔ ጥቅም የሚሆን ነገር ነው። ያው እኛም የምንታነጽበት ነገር እንዳለው ሆኖ የኔን ነገር ይዘህ አትሙት የኔን ነገር ይዘሽ አትሙት። ይሄ ማለት በውስጥ ያለውን ነገር ለመስማት በውስጥሽ ያለውን ነገር ለመስማት ጊዜ ስጪው፣ ታይም ስጪው አንደኛ። ከዛ ለዩ ምንድነው የኔ ተሰጥኦ ልዩ አቅሜ ምንድነው ያለኝ ፖቴንሻል ያለኝ እምቅ ነገር ምንድነው በውስጥ ያለው መዘመር ነው፣ ግጥም መጻፍ ነው፣ መጽሐፍ መጻፍ ነው፣ ስዕል መሳል ነው፣ ስፖርታዊ ነገሮች ውስጥ ኢንቮልቭ ማድረግ ነው። ምንድነው ዩኒክ የሚያደርገን? አንድ ጥናት እንደሚጠቁመው ከሆነ ሰዎች አትሊስት 300 የሚደርሱ ፖቴንሻሎች በውስጣቸው አለ ይላል። ይሄ ማለት እንዲሁ ዝም ብለን እናልፋለን እንጂ በውስጣችን ብዙ እምቅ የሆኑ አቅሞች ተቀምጠዋል ማለት ነው። ምንድነው በውስጥ ያለው ነገር? በውስጥሽ ያለው አቅም ምንድነው? እሱን ለዩ መጀመሪያ። ከዛ ከለየሹ በኋላ ቀጣይ ፕራክቲስ ማድረግ ነው። አሁን ለምሳሌ መጽሐፍ ከሆነ ውስጥሽ ያለው ነገር ቁጭ ብለሽ መጀመር ነው። መጀመር በጣም ወሳኝ ነገር ነው። ይሄ ማለት ብዙዎቻችን አቅሙ ይኖረናል ወይም ደግሞ ፖቴንሻሉ ይኖረናል፣ እናውቀዋለን ፖቴንሻሉንም፣ ነገር ግን እርምጃ አንራመድም። ስለዚህ እርምጃ ካልወሰድን ደግሞ እንዴት ብለን እዛ ጋር መድረስ እንችላለን? ስለዚህ ሁልጊዜም ቢሆን ፖቴንሻልን ከለየክ በኋላ ውስጥሽ ያለውን አቅም ከለየሹ በኋላ በመቀጠል አንድ እርምጃ መራመድ ነው ወደዛ ነገር። የመጀመሪያው እርምጃ አሁን ለምሳሌ መጽሐፍ ከሆነ የመጀመሪያው እርምጃ የሚሆነው ቁጭ ብሎ ወረቀትና እስክሪብቶ ይዞ መቀመጥ ነው። ከዛ በውስጣችን ያለውን ሐሳብ ራንደምም ቢሆን እንዲሁ ዝም ብሎ የተለያየ ሐሳብ ውስጥ እየገባንም ቢሆን ግን ያንን ሐሳብ ጆት ዳውን ማድረግ ውጤታማ ያደርገናል። ስለዚህ ሁለተኛው ነገር ምንድነው? ቴኪንግ ስቴፕ። መጀመሪያ አይደንቲፋይ ማድረግ፣ ከዛ we need to take a step which means ስቴፕ መውሰድ አለብን። ከዛ በሶስተኛ ደረጃ ቅድም ያልኳችሁ ፐርሲስታንት የሆነ አካሄድ ያስፈልገዋል። ከዛ ኋላ በተደጋጋሚ ይህንን ነገር አዳፕት እስክናደርገው ድረስ መለማመድ ያስፈልጋል። ሁሉም ሰው እንግዲህ በውስጡ አቅም አለ ወይም ፖቴንሻል አለ፣ የሆነ ትልቅ ቦታ የመድረስ የሆነ ኮምፕሊሽ የማድረግ ጸጋ ተሰጥኦ በውስጡ አለው። ይሄ ማለት ዓለምን መቀየር ላይሆን ይችላል፣ አካባቢያችንን መለወጥ ነው ነገሮች የሚጀምሩ። ኢንፋክት ዓለምን የሚቀይሩ ነገሮች ሁሉ የሚጀምሩት መጀመሪያ ራስን ከመቀየር፣ ከዛ ቤትን ከመቀየር፣ ቤተሰብን ከመቀየር፣ ከዛ ጎረቤት እያለ እየሰፋ ይሄዳል። በውስጣችን ያለውን ፖቴንሻል ይዘን እምቅ አቅም ይዘን አንሙት ወይም አንለፍ። ታውቃላችሁ አይደለ? በመጽሐፍ ቅዱስ ላይ እንኳን ረጅሙን ዓመት የኖረው ማቱሳላ ነው። እንግዲህ እድሜው 969 ዓመት ኖሯል ማቱሳላ። ነገር ግን መጽሐፍ ቅዱስ ላይ ያለው የማቱሳላ ሪከርድ አንድ ነገር ነው። እንደዚህ ይላል፣ ማቱሳላም እንትናን ወለደ ይልና በቃ ከዛ በኋላ እንትናን ወልዶ ሞተ የሚል ነው የምናገኘው። ወለድና ሞተ ባለፈው ያነሳነው ጨቡሬ ዳንዲ አይነት ህይወት ነው የሚሆነው፣ የ7 ቀን ህይወት። እንደዛ አይነት ህይወት መኖር አይገባንም። ይልቅስ ደግሞ አባቱ ሄኖክን ደግሞ ብትመለከቱት እዛው መጽሐፍ ቅዱስ ላይ 369 ዓመት አካባቢ ነው የኖረው። የልጁን ሩብ በሚባል ደረጃ ነው የኖረው። ነገር ግን ሄኖክ አልተገኘም ይለናል። በቃ ማለት እግዚአብሔር ወስዶታል ብሎ ነው የሚናገረን። በዘመኑ በህይወቱ ትልቅ ነገር አደረገ። እንደዚሁም ስለ ንጉሥ ዳዊትም እንደዚሁ መጽሐፍ ቅዱስ የሚያስተምረን ትምህርት አለ። ዳዊትም በዘመኑ የእግዚአብሔርን ሐሳብ አከናውኖ አለፈ ይለናል። በዘመናችን እንደዚሁ ዝም ብሎ እንዳያልፈብን፣ እድሜያችን እንዲሁ በከንቱ እንዳያመልጠን፣ በእጆቻችን ውስጥ ሾልኮ እንደሚወጣ ልክ እንደ አሸዋ እንዳይሆኑብን ዘመናችንን ኢፌክቲቭ የሆነ ነገር ሰርተን እንድናልፍ፣ ዋጅተ ነው እንድናልፍ በውስጣችን ያለውን ጥሪ በደንብ ጊዜ ሰጥቶ መስማትና ማዳመጥ ይፈልጋል። ጊዜ ሰጥቶ ማዳመጥ ብለን በምናወራበት ጊዜ አንደኛው ከጫጫታው መራቅ ነው። ማለት በዙሪያችን ካለው ድምጾች ሁሉ ራቅ ብለን ቅድም ካነሳውላችሁ ከሶሻል ሚዲያ ጩኸት፣ ከፊልም ከምናምን ዞር ብለን ለራሳችን ጊዜ መስጠት። ከዛ ላ ምንድነው አቅሜ ምንድነው ችሎታዬ ብሎ ራሳችንን መስማት፣ ለራሳችን ተገቢ የሆነ ጥያቄ መጠየቅ፣ ሰልፍ ዲስከቨሪ ውስጥ መግባት ያስፈልጋል። ምንድነው አቅሜ የሚለውን ነገር ለማወቅ የጥሞና ጊዜ ያስፈልገናል ባጭሩ።
ሰው ልጅ በህይወት ዘመኑ እጅግ ከሚያስፈልጉት ነገሮች መካከል አንዱና ዋናው የጥሞና ጊዜ ነው። ይሄ ማለት በየቀኑ የጥሞና ጊዜ ያስፈልገዋል፣ አለበለዚያ እንዲሁ ሲዳክር ይውላል። የጥሞና ጊዜ ለምን ያግዘናል? አንደኛ በጸሎት ውስጥ ስንሆን ከአምላክ ጋር የምንገናኝበት ነው። እንደዚሁ ደግሞ በዝምታ ውስጥ ስንሆን ደግሞ ወደ ራሳችን ሪፍሌክት ማድረግ እንድንችል ያግዘናል። እስካሁን የመጣሁበትን መንገድ እንዳስበው ይረዳኛል። በቅርቡ አንድ የአሜሪካ እውቅ የሆነ ስትሪመር አለ፣ ካይ የሚባል ስትሪመር እና ለብዙ ዓመታት አይ ቲንክ 4-5 ዓመት ስትሪም ሲያደርግ ነበር ያለማቋረጥ። ነገር ግን አሁን ላይ ቆም አደረገው ነገሩንና አይ ኒድ ታይም ቱ ሪፍሌክት ወደ ማለት ገባና አይ ኩዊት የሚል ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። አንድ ቪዲዮ ለቋል። ምንድነው ሀሳቡ? እዛ ላይ ምንድነው ውስጥ ያለው የሚለውን ነገር ልሰራ የምፈልጋቸውን ነገሮች ማድመጥ እፈልጋለሁ ብሎ ነው ታይም የወሰደው። ይሄ ማለት ቪዲዮ ፕሮዳክሽን ውስጥ መግባት ይፈልጋል፣ ወይ ደግሞ ዳይሬክት ማድረግ የሚፈልጋቸው ፊልሞች አሉ፣ ልብስ ዲዛይን ማድረግ ይፈልጋል ምናምንና እነዚህ ነገሮች ለመስራት አይ ኒድ ታይም፣ በእንደዚህ አይነት ሩጫ ውስጥ ሆኜ አልችልም የሚል ነገር ሲያደርግ ታዩታላችሁ። እንደዚህ አይነት ነገር ያስፈልገናል። የጥሞና ጊዜ ያስፈልገናል። ከጫጫታ ከሁካታው ራቅ ብለን ወደ ውስጥ የምናይበት፣ ወደ ውስጥ የምንሰማበት ታይም ያስፈልገናል። የመጀመሪያው ስቴፕ እንግዲህ ፖቴንሻላችን ዲስከቨር ለማድረግ የጥሞና ጊዜን መውሰድ ነው። ይሄ ደግሞ ማንደራደርበት ጉዳይ ሊሆን ይገባዋል። ለሰው ልጅ የግድ ይሄ የጥሞና ጊዜ ወሳኝነት አለው። በውስጥ ያለውን ነገር ማወቅ ከፈለግ የጥሞና ጊዜ ውሰድ፣ ታይም ውሰድ በደንብ። ይሄ ፖቴንሻልን አንደርስታንድ ማድረግ ከፈለግ፣ የተጠራህበትን ጥሪ የምር አይደንቲፋይ ማድረግ ከፈለግ ይሄን ታይም ውሰድ። በቃ የጥሞና ጊዜ እጅግ በጣም ያስፈልጋል። የአንድ ቀን ሊሆን ይችላል፣ 2 ቀን 3 ቀን ሊሆን ይችላል። ግን ቆም ብለህ የምር ለምንድን ነው የምኖረው? ለምንድን ነው የምሮጠው? ለምንድን ነው ይህን ሁሉ ነገር እየሰራው ያለሁት የሚለውን ነገር ዲስከቨር ለማድረግ ዩኒት ታይም። ታይም ውሰድ። የመጀመሪያው ስቴፕ ፖቴንሻልና ዲስከቨር ለማድረግ ይሄኛው ነው። ከዛ ሁለተኛው ቅድም እንዳልኩክ ፖቴንሻልን ምን እንደሆነ ከተረዳክ በኋላ ያንን ነገር ላይ ፎከስ ማድረግ ነው። በቃ ፖቴንሻልን ይዘህ ፖቴንሻል ላይ ፎከስ ማድረግ። ልክ ልጆች ሆነን ስንጫወት እንደነበረው ጨዋታ ታውቁታላችሁ አይደል? አንድ ቅጠል ይዘን ከዛ የጠርሙስ ስባሪ ይዘን በፀሐይ ላይ አድርገን ፀሐይዋን ፎከስ ስናደርጋት በዛ በጠርሙሱ ውስጥ አልፋ ቅጠሉን ታቃጥለው እንደነበረ ልክ እንደዛው ነው አሁንም ደግሞ ልናደርግ የሚገባል። ፎከስ በጣም ወሳኝነት ነው አለው። አንድን ነገር የምር አድምተን መስራት የምንፈልግ ከሆነ ያቺ ብርሃን ወይም ደግሞ ፎከስ ማድረጊያዋ የጠርሙሷ ስባሪ ታስፈልገናለች። ያቺ ጠርሙስ ስባሪ ፎከሳችን ናት ማለት ነው። በውስጣችን ያለውን ነገር በሙሉ አሟጠን መጠቀም እንድንችል ፎከስ በጣም ወሳኝነት አለው። አሁን ላይ ደግሞ ያለው ነገር ቅድም እንዳነሳውላችሁ ነው። ኤቭሪ ሳይድ ሀስልና ሩጫ፣ ደግሞም የማያቋርጥ የሚዲያ ጩኸት ያለበት ነው። የዲጂታል ጾም ያስፈልገናል ብዬ አምናለሁ። ከስልኮቻችን፣ ከኮምፒውተሮቻችን፣ ከቲቪዎቻችን ፋታ የምንወስድበት ታይም ያስፈልገናል። የበለጠ ውስጣችን ያለውን ነገር አንደርስታንድ ለማድረግ። አለበለዚያ ቅድም እንዳነሳ ነው ያልተኖረ ህልም ይዘን እንቀጥላለን ማለት ነው። ሁለተኛው ፎከስ ነው። ሶስተኛው ፐርሲስታንት መሆን ነው። ሳናቋርጥ አንድ ነገር ማድረግ ነው። አድካሚ ነው አውቃለሁ፣ በጣም የሚያሰለች ነው። ነገር ግን ፐርሲስታንት የሆኑ ሰዎች ናቸው ውጤታማ የሆኑት። ይሄ ማለት አትሌቲክስ ላይ ያሉትን ሰዎች ማየት በቂ ነው። ስፖርተኞችን መመልከት በጣም ኢነፍ፣ ሞር ዛን ኢነፍ። ለምን ከተባለ ስፖርተኛ አይታችሁት ከሆነ አንድ ቀን ላለመፎረሽ የሚያደርገውን ጥረት በጣም ትደነቁበታላችሁ። እንደው የዚህ ዘመን ሰዎች ከስፖርተኞች ብዙ ልንማረው የሚገባ ነገር አለ ብዬ አስባለሁ። ፐርሲስታንት መሆናቸውን፣ ዋጋ መክፈላቸው፣ ለህልሞቻቸው ለጥሪዎቻቸው ዋጋ መክፈል መቻላቸውን፣ ከዛም ደግሞ ፎከስ ማድረግ መቻላቸውን አፕሪሺየት ልናደርገው የሚገባና በጣም ፖቴንሻላችንን ዲስከቨር ለማድረግ የሚሆን ዲስከቨር ያደረገውን ፖቴንሻል ሪሊዝ ለማድረግ በጣም ወሳኝነት አላቸው ብዬ አምናለሁ። የዛሬ ሀሳባችን እነዚህ ናቸው። እነዚህ አጫጭር ፖይንቶች ናቸው። አንደኛ ዊ ኒድ ታይም፣ ጊዜ ያስፈልግሃል። ራቅ ብለህ ከጫጫታው ከጮቱ ዞር ብለህ ወደ ውስጥ የምትሰማበት። ሁለተኛ ፎከስ ማድረግ ይኖርብሃል። ህልምክን ራዕይክን ካገኘኸው በኋላ ፖቴንሻልን ዲስከቨር ካረክ በኋላ ዩ ኒድ ፎከስ ማድረግ አለብህ በዛ ጉዳይ ላይ። መሐንዲስ መሆን ከሆነ የምትፈልገው በትምህርት ላይ በደንብ ፎከስ አድርገህ ምህንድስና ላይ በጣም ትኩረት አድርገህ ማንበብ አለብህ። ብዙ መጽሐፍትን ማንበብ፣ ማትስ ላይ ፊዚክስ ላይ ጎበዝ መሆን ይጠይቃል። ኮምፒውተር ሳይንስ
ተማሪ መሆን ከፈለክ ወይም ደግሞ ሶፍትዌር ዴቨሎፐር መሆን ከፈለክ ኮምፒውተር ላይ በጣም ፎከስ ማድረግ ይኖርባል። ኮምፒውተር ስልኮች ላይ ቱቶሪያሎችን በደንብ ማየት ነው። አሁን ዘመናችን ደግሞ ሰልፍ ኤዱኬት ለማድረግ ራሳችንን በጣም ምቹ ነው። ብዙ አማራጮች ስላሉ ኢንክሉዲንግ ኤአይ። እነዚህ ነገሮች ማድረግ ይጠበቅብናል። ፎከስ ማድረግ ስንል ደግሞ ምንድነው ዲስትራክሽንን ሪሙቭ በማድረግ ያ ማለት ሶሻል ሚዲያ ይሆናል፣ ጓደኞች ይሆናሉ። የትኛውም ነገር ዲስትራክት የሚያደርገን ህልማችንን አቺቭ ከማድረግ የሚያስቆመን የትኛውንም ነገር ከዙሪያችን ላይ ማስወገድ ይኖርብናል። ይሄ ማለት በንቀት በምናምን ሳይሆን ነገር ግን ዋይዝ በሆነ መልኩ ራሳችንን ከዲስትራክሽኖች በሙሉ ኪፕ ማድረግ ይጠበቅብናል። ሶስተኛው ፐርሲስታንት መሆን ነው። ፐርሲስታንት ማለት አንድን ነገር ያለማቋረጥ በተደጋጋሚ ማድረግ ማለት ነው። ይሄ ፐርሲስታንትን ሳነሳ ዲሲፕሊን ውስጡ እንዳለ ማሰብ ያስፈልጋል። ዲሲፕሊን ማለት ፐርሲስታንት የሆነ ሰው የሚኖረው ህይወት ነው። ዲሲፕሊን ህይወት ማለት ስርዓት ያለው ህይወት ማለት ነው ባጭሩ። ወይም ደግሞ በገደብ የሚመራ ወሰን ያለው ልክ ያለው ሁሉንም ነገር የማያግበሰብስ ዓላማውን ለይቶ የሚያውቅ ሰው የሚኖረው ህይወት ነው ዲሲፕሊን ላይፍ ስታይል ብለን የምንጠራው። እንደዛ አይነት የህይወት አኗኗር ያስፈልገናል ለሁላችንም። ሶስተኛው ምን ብያለሁ? ፐርሲስታንት ወይም ዲሲፕሊን ህይወት በሚለው መያዝ እንችላለን። በዚህ መልኩ ዓላማችንን ወይም ፖቴንሻላችንን ዲስከቨር አድርገን ለምንኖርበት ማህበረሰብ ይሆናል፣ ለቤተሰቦቻችን ሊሆን ይችላል፣ ለእኛም ህይወት በእጆቻችን ያለውን መክሊት አትርፈንበት ልንገኝ ይገባል። ያው ታውቃላችሁ በውስጣችን ያለውን አቅም ካልተጠቀምንበት በምድርም በሰማይ ማስጠያቂ ነው። ይሄ ማለት በምድር እንግዲህ ለብዙ ሰዎች ህይወት መፍትሄ ሊሆን የሚችል ነገር ይዘን እናልፋለን። ምን አለ ብትደርስልኝ ኖሮ፣ ምን አለ ቀድመህ ብታግዘኝ ኖሮ፣ ይሄን ነገር ቀድመህ ብታስበው ኖሮ እኮ በዚህ ሁሉ ችግር ውስጥ አላልፍም የሚለን በጣም ብዙ ሰው አለ። ስፔሻሊ ደግሞ ሰው እንደ ሰው ሲኖር ሊኖርበት የሚገባና ሊያደርገው የሚገባ አንድ ነገር ምንድነው? ለቀጣይ ትውልድ በማሰብ መኖር መቻል ነው። ስለ ቪዥን ስናወራ ወደፊት ስለ ቪዥን በጣም ሰፊ ቶፒክ ይዤ እመጣለሁ። ነገር ግን ቪዥን ብለን ስናስብ ወይም ራዕይ ብለን በምናስብበት ጊዜ ሁሉ አንድ ነገር ጎልቶ ይታያል። ከራስ ማለፍ የሚባለው ሀሳብ። ከራሳችን ያለፍን ሰዎች መሆን መቻል ይኖርብናል። ከራሱ ያለፈ ሰው ደግሞ በምን ያስታውቃል? ህልምና ራዕዩ ላይ አተኩሮ ለሰዎች የሚጠቅምን ነገር በመስራት በማበርከት ይታወቃል። እንግዲህ ዛሬ እቺ ናት ያለችው ሀሳብ። ፖቴንሻላችንን ዲስከቨር እንዴት እናድርግ የሚለውን ሀሳብ መልሰናል። ከዛ ደግሞ እንዴት አድርገን ውጤታማ ነው የሚለውን አይተናል። በቀጣይ ሰፋ ባለ ቶፒክ ቪዥን ላይ ፎከስ ያደረገ ከቻልኩት 2 ፓርት ካልሆነ በአንድ ፓርት መርጅ አድርጌ ለማቅረብ ሞክራለሁ። እስከ ኔክስት ዊክ እስክንገናኝ ድረስ ቸርን ሰንብት።